ከንልማ ከነፍረ ቁልቁሉ ዋቀቶኮን ኒያመና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቆራኔ አመነምቴታ ጉዳይ ረትሞ ስንሙዳ በጥቂቱ ታምናሃልና በብዙ እሾማለሁ። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበረከት ልጆች፣ የተከበሩ መምህር ዳዊት የካቴድራላችን ዋና ጸሐፊ፣ የተከበሩ መምህር ላይከ ወንጌል መምህር ዲያቆን መስፍን ምትኬ የካቴድራላችን የቁጥር ክፍል ኃላፊ፣ የተከበሩ መምህር ፍቅረ አድለው የካቴድራላችን የስብከተ ወንጌል ኃላፊ፣ አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት በዛሬ ዕለት ወደዚህ ቤተክርስቲያናችን ልትጎበኙ ጉብኝት ልታደርጉ ወደዚህ ጉዞ ያዘጋጃችሁ የከተማችን የወልዳ ዱከ ቦታ ማህበርተኞች ሁላችሁም እንደምን አደራችሁ? ድምጻችሁ አይሰማም? እንደምን መጣችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ ለዚች ዕለትና ለዚች ሰዓት ደቂቃ አላደረሰን። ክብር ምስጋና ለእሱ ይሁን። እንኳን ለዐቢይ ጾም 7ኛ ሳምንት በሰላም አደረሳችሁ አደረሰን። ከበጀሞ በሬሳ ኬኛ በርሲሳ ዲያቆን ዳዊት በሬሳ መነክርስቲያና ኬኛ ቦሌሰ ኬኛ ቶታ መነክርስቲያና ኬኛ በርሲሳ ላይከ ወንጌል ዲያቆን መስፍን ምትኬ ቶታ መነክርስቲያና ኬኛ አከሱስ ትጋፈተ ወንጌላ ዲያቆን ፍቅሬ አድነው ልቦኒ አቦሊንኮ ቁብሎኒ ኮ ዲያቆኖኒ አከሱመስ አቦሊን አዶሊን guyyaa har'aa imala daawwannaa mana kiristaanaa keenya gara kan dhuftanii daawwachuudhaaf kan dhuftan miseensonnii fi koreewwan waldaa duukaa bu'ootaa hundumti keessan akkam bultanii akkam yoo nageessan gooftaan keenya qorichi keenya Iyyasuus Kiristoos guyyaa har'aatiin kan nu ga'e galanni ulfinni isaaf haa ta'u. Baga torbee torbaffaa ja'affaa soma gooftaa keenya qoricha keenya Iyyasuus Kiristoositiin geessan. ዛሬ እግዚአብሔር አምላካችን በፈቅድና በረዳን እንዳያችሁት ጊዜውም ጥሩ ነው። ሳሩም ለምልሟል። ወቅቱም እንግዲህ ዘመነ ፋሲካም እየደረሰ ነው። ዘመነ ፋሲካ አንዳንድ ዘመን ጥሩ ይሆናል፣ ሳርም ይበቅላል። ለሰውም ለከብትም እንግዲህ እግዚአብሔር እንደዚህ ቸርነቱን ያደርጋልና ዋቀዮ ጋ ወቅቲ ሳይጌ ወቅቲን ዱአካውን ሳይወክንሞ ፋሲካ ካጅራ ሞራን ኬኛ ማን ክርስቲያና ኬኛ ቢፋ መገርተኒቲን መርጊሳስ መርጌ ጅራ ዋቀዮ ዋጉዳ ሆጀቴ ረጋ ገለኒ ኡልፍኒ ሳፋተው ኤኝኑ አበርሲሱ ኤኝኑ አጎርሱ የሮ ሁንዱማ ከኑ በርሲሱ የሮ ሁንዱማ ከኑ ጎርሱ የሮ ሁንዱማ ከኑ ገርጋር ዋግነ ቦሊ ኬኛ ነው ግዱት አርገሜ አከኑ በርሲሱ ፊ አከኑ ጎርሱ ፈዳፊ ጃለሳኑ ፋተው ዛሬ እግዚአብሔር አምላካችን ብረዳን አጠር አድርገን የምንመለከተው በእርግጥ መምህራችን ሌላ ጊዜም ያገለግሉናል የደብራችን ቁጥጥር ክፍል ኃላፊ የሆኑት ላይከ ወንጌል ወንጌሉንም ሌላ ስራውንም ሁለቱንም አንድ ላይ ቀምረው ደምረው የሚሰሩ ወንድማችን ናቸው። እሳቸው ደግሞ ሳምንት በስራቱ በሕጉ በደንብ አድርገው ያገለግሉናል። ዛሬ ግን እንግዲህ አጭር ሰዓት ነው የሚኖረን። ስለዚህ በጥቂቱ ታምናልና በብዙ እሾምሃለሁ ይላል። የዛሬ መልእክት ነው። ኤርጋን ጉያ አላከና ጥቆዳን አመነምቲት ጉዳን ረትሞ ደኑ ረትሞ ስንሙዳ ጀዳ። እንግዲህ ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ቅዱስ ኤርምያስ እንዲህ ይላል በሰቆቃ ኤርምያስ ላይ እግዚአብሔር ማለዳ ማለዳ አዲስ ነው ታማኝነቱም ደግሞ ብዙ ነው ይላል።
እግዚአብሔር ማለዳ ማለዳ አዲስ ነው ታማኝነቱም ብዙ ነው ይላል። ዛሬ እንግዲህ እንደ ቤተክርስቲያናችን አስተምሮ ስድስተኛው ሳምንት ላይ ደርሰናል። መቼም የማይነጋ ሌሊት የማያልፍ ቀን የለም። ጉያኔ እንደበር ሀልከኔ ይህን በሪነ ህንጅሩ ዋቀዩ በሮታን ጅጅሬ ወቅቲዳን ጅጅሬ የሮ ሁንዱማኑ ጅራችስ እግዚአብሔር ዘመንን በዘመን የሚተካ በጋልና ክረምትን የሚያፈራርቅ አራቱን ወቅታትን የሚያፈራርቅ አምላክ ስለሆነ ዛሬ ደግሞ ሳምንት እንዳየነው ደብረ ዘይት የጌታ መምጫ ምልክቶቹ የሚታዩ ነገሮችን አይተናል። ቶርቤ ደርገ ዋዬ ዱፋቲ ክርስቶስ ዋቀዩ አከዱፉ ገረዱኛ ከናት ዱፌሞ ማለከን ራወቱ ወሬን ዱፋቲ ዋቀዮ ኤገኒፍ ማለከሳን አርገተን ኑፍሞ ማለከተ ክርስቲያኖታፊ ጩበሞት ቁልቁሎታፊ ወሬን ጩበሞታን አከኒ አደባሱ ወሌላሌር ሐረሞጋ ገብርኄር ጀቹዳኒ ጉያ ሐራ ከዳ የሮ ሁንዱማ እነዚህ ሳምንታት በአብይ ጾም የሚዘከሩ የሚታሰቡ ሳምንታትን ስንመለከታቸው የዕለቱን ትርጉም የሚያገኙት ከቅዱስ ያሬድ መዝሙር ነው። ዛሬ እንግዲህ አሁን ቅዱስ ዳዊት መዝሙርን ስንመለከት የዕለቱን ቀን ያነሳዋል ማለት ነው። እንግዲህ ገብርኄር ማለት ምን ማለት ነው? ገብርኄር ጀቹን ማል ጀቹን ኩን ቤከማለ ገብርኄር ማለት ምን ማለት ነው? ለምንድን ነው ገብርኄር የተባለው የምለውን በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 አንስተን ብንመለከት ታሪኩን በሰፊ የምናገኘው ይሆናል። ቁጥር 12 ላይ እርሱ ግን መልሰው እውነት እላችኋለሁ አላወቃችሁም አለ፣ ቀኒቷንና ሰዓቲቷን አታውቁምና እንግዲህ ንቁ ብሎ ከነገራቸው በኋላ ለጉዞ ወደ አንድ አገር ለመሄድ ተዘጋጀ ይላል። ወንጌለ ቁልቁልቻ ማቴዎስ ብቁና ዲግደሚ ሸን ኩናፉሪ ካስኔ ጋፋ አገሩ ዱርሴ ጎፍታን ኬኝ ቆልች ኬኛ ኢየሱስ ክርስቶስ ጉየቲፊ ሰዓቲቲ ሰነ ወቅቲ ይሼ ሰና ህምቤክተን ዋንተ ኤቲፍ ኤጋ ደመቃ ሄረፊና ሰዓቲቷን ጊዜዋን ወቅቱን አታውቁምና ንቁ ብለው ይህንን ከነገራቸው በኋላ በምሳሌ ወደ ሌላ ሀገር የሚሄድ አንድ ሰው ባሮቹን ጠርተው ያለውን ገንዘብ እንደሰጣቸው እንዲህ ይሆናል ብሎ ይጀምራል። ነምኒ ቶኮ ገረብየ ፈጎዴ ሙዳፍ ኢመላ ኤገሉዳፍ ገርቦተሳ ዮክንሞ ተጃጅልቶተሳ አሁን ሁሉም በጌታ አዲስ ፍጥረት ሆኗል። ባሪያ የለም፣ ልጅ የለም፣ የእንጀራ ልጅ የለም በሱ ዘንድ ዋቀዮ ብረት ዋቀዮ አባፍ ሁንዱማፍ አባት ሁንዱማፍ ሶራት ሁንዱማፍ ገጌሳራ ሁንዱማፍ ሆገናራ አባ ነመ ሁንዱማ ጀደሜቱ ከንኒ ቤከሙ እጋ ጎፍትቺ ዮኪን immoo namichi namni jennu kun qabeenya isaa keessaa qarshii isaa kennee gara biyya biraa deemuudhaaf imanaa itti laatee jedha. Isa tokkootiif magliitii 5 qarshii 5 jechuu dandeenya, kennaa jechuu dandeenya. bifa nu galuutiin qarshii yoo jenne gaarii ta'a. አንዱ 5 መክሊትን ሰጥቶ ለአንዱ 2 መክሊትን ሰጥቶ ለመጨረሻው አንድን ሰጥቶ ጉዞውን ቀጠረ። እንግዲህ በዚህ በተሰጣችሁ አትርፉበት፣ ነግዱበት፣ አትርፋችሁ ነግዳችሁ መቼም ቀኒቷንና ሰዓቲቷን አታውቁምና ንቁ ብሏቸዋል። እቺን ቃል ያዙልኝ። የሮሺ ሰዓቲሺ ወቅቲሺ ህምቤክተኒ ዋንቴዳ እጋ ደመቃ ጀደት ሜዴም ማሊፍ ከነጀ ለምን እንዲህ አላቸው? እሱ ገና ጉዞውን ሊቀጥል ነው። አደራን ሰጥቷቸዋል። ለአንዱ 5ን ለሁለተኛው 2ን የመጨረሻውን ደግሞ 1 መክሊት ገንዘብን በለው ሰጠ ይላል። ግን ምንድነው ያላቸው? ሰዓቲቷን ወቅቷን አታውቁምና ንቁ አላቸው። ኤጋ ጀሬን ሰዲ አገራ ጀሬን ሰዲ ኩን እንዲ ቶኮ ማለቀ ዮኪን ቀርሺ 5 ከን ፉደቴዳ እኒ ለመፋሞ ቀርሺ ለመከን ፉደቴዳ እኒ ሰደፋሞ ቶክቲ ከንቀቡ ቶኬን ቶክቹማ
akkuma jedhamu namaan muccaree akkuma jedhuudhaan aadaa keessatti beeknu sana እነዚህ ሶስቱ ሰዎችን አደራ ሰጥቷቸው እንዲሰሩ እንዲያገለግሉ ወደ ሌላ ሀገር ሄደ ይላል። እጥላቴ ማና ሆጀቹ አከቀበን ደደቡ አከቀበን ቡ አከቀበን ኤርገ እጥላቴቲንም ቦደ ወደ ሌላ ሀገር ሄደ ይላል። አደራ ሰጥቷቸው ከዚህ በኋላ 5 የተቀበለው የአምስትን ዋጋ 5ን አተረፈ ይላል። ባጭሩ ነው የሚነግራችሁ። ሸንን ፍለቴ ገቲ ሸኒ ዳኤቱ ሸንቡ ፈቴ ሆጀቴ ጀራ እኒ ለመፋንሞ ለማ ኤርገት ላተሜ ለመሰነ ለማን ባይሼ አፉርታሲስ እኒ ቶኮ ቀቡሱን ገሩ ምንም ስራ ሳይጀምር ሳይወጣ ሳይደክም እዛው ቁጭ ብሎ አንድ ነገር ማሰብን ጀመረ። ሳይሰሩ ከሰማይ የሚወርድ መና የለም፣ ሳይደክሙ የሚገኝ የለም። ዮደደበን መለ ዮባአን መለ ወንቲ ሰሚራቲ ቡህን ጅሩ ጥሬ ግሬ ደክሜ ላብህን አንጠፍጥፌ ብላ ደደቢ ደፍቀኬ harcaasiti bu'iiti ba'iiti jiraadhu malee alkallattiin kara hin taanetiin duroomii kan jedhu hin jiru። አንዳንድ ሰዎቻችን ሲያልፍልን አሰርቶ ነው ይላል። ሳልፍብን ሲቀር ደግሞ ደሃ እንባላለን። መከራ እኮ ነው። ጋፋ አርገን ነው ሆጀቺሴቲ ጀለማ ሆጀቴቱን ጀለማ ስናጣ ደሃዎች እንባላለን። ስናገኝ አሰርቶ ነው እንባላለን። ከኛ ጋር ያለው ከነሱ ጋር ያለው ይበልጣልና አትፍራ ተባለ። ንዱከ ከንጅሩ ኢሳንዱከ ከንጅሩ እንጫላ ዋንተ ፍንሱላቲን ሀብትን የሚሰጥ በልጅ የሚባርክ ትዳርን የሚባርክ ሰላምን የሚሰጥ የታመሙትን የሚፈውስ የታሰሩትን የሚያስፈታ የሚፈታ እሱ እግዚአብሔር አምላካችን ነው። የመጨረሻውን እንመልከት። ገና ሳይሰራ ገና ሳይደክም እንደ ብሎ እግዚአብሔርን የሚያማርሩ አሉ። ሳይጸልዩ ሳይጾሙ ሳይደክሙ እንደው የሆነ ነገር የሚፈልጉ ሰዎች አሉ። እነዚህ ሰዎች ምስኪኖች ናቸው። ኦቶሆም አይንደደቢን ኦቶሆም አይንበኢን ኦቶሆም አይንደቦቲን ክርስቲያኑማን ጀብን ክርስቲያኑማ ጎንፎን ጅሬኛ ቤለውዳን ዴቦቹዳን ቆረሙዳን ሂደሙዳን ገረፈሙዳን ዋን ሁንዱማ ደርቡዳን ወንጌል ከንረጋ ባሙፍ መሌ በጸጋ ድነናል፣ እግዚአብሔር ጾሞልናል፣ አሁን ኩነኔ የለብንም የሚሉ ሰዎች እንደሚሉት እንዳይመስላችሁ። አመበርከናሳን ፈይኔራ ረክነ ይንቀብኑ ሶማ ይንቀብኑ ሰገደ ይንቀብኑ ክርስቶስ ሶሜር አከጀለ ሙሰረን ሰይዳ። አንዳንድ ሰነፎች አሉ፣ ምንም ሳይሰሩ ሌላው ላይ ሚቀኛ የሚሆኑ አሉ። ወይ አይሰሩ የሚሰሩትን እግዚአብሔር ሲያሳልፍላቸው አሰርቶ ነው ይላሉ። እግዚአብሔር ደግሞ እንደው አንዳንድ ደግሞ ሳይጎበኛቸው ሲቀር አይደሃ ያቺ በናጺ ደሃ ያደሃ ይላሉ። ቤቶቻችን ኑሮቻችን እያዩ የሚቆጣጠሩ የሚመዛዘኑ ሰዎች አሉ። እጋ እንጀልቀባኩን ሰነፍ የሆነ ባሪያ ነው። ምንድነው ያለው? አሁን ገና ወደ ስራ ሳልወጣ ሌባ ቢወስድብኝስ፣ ገንዘቡ ወርቆ ቢጠፋኝስ ምን ይከፍለዋለሁ? እንዴት አረጋዋለሁ? እንዴ ቢሞትስ፣ ቢገደልስ፣ ቢሰረቅስ፣ እንዲህ ቢሆንስ? ወንጌልን የሚያገለግሉ እንደነዚህ ያሉ አገልጋዮች አሉ። ሊገሉኝ ይችላሉ፣ ናጀሱ ደንደው ዮ ወንጌል ለለበ ነሞን ነጅቡ ደንደው ረኮን ነረጋው ደንዳ ነሂዱ ደንደው ከዚህ ጋር የሚመሳሰል ነው። አባቶቻችን እነ ቅዱስ ጴጥሮስ እነ ሲላስ እነ ጳውሎስ እነ ያዕቆብ ሌሎቻቸው ይህንን ሁሉ ሳይፈሩ በእምነት ወጡ። የነገሥታትን ቁጣ ታገሱ። የአንበሳን አፍ ዘጉ። እሳትን በእምነት አጠፉ ይላል በዕብራውያን 11:33 ላይ አንብቦ እነዚህን ሰዎችን ነሞተ ከሲከነ ወራ አመንታዳ አፋሌን ጫጩፈን ወረ ቦለ ኬሳ ባን ወራ አፋሌን ጫጀላቲ በ ክርስቶስ ይጀቻ ወረ ጅሬኛ ሳኒ ደበርሴ ከነ ሁለቱ ግን የሚገርማቸው በተሰጣቸው ልክ ሁላችንም ይመለከታል። ካህን ዲያቆን፣ ምእመን አገልጋይን
ሌላው ህዝብ ሁላችንም የሚመለከት ጉዳይ ነው። ታማኝ አገልጋይ የትኛው ነው? ቀደም ምንድነው ያሉት ዘማሪያን ሲዘምሩ? እስቲ ያን ቃል ሊገሙት ርዕሱ እነሱ ነበር ያወጡት። እንደው ምንድን ነበር ያላችሁት? ያሁኑ መዝሙር ታማኝ አገልጋይ ወርቁን ያልቀበረ፣ እሺ ወርቁን ያልቀበረ፣ ሌላስ አትርፎ የከበረ። በጣም የሚገርም መዝሙሮቻችን ሁሉ ስብከት ናቸው። ፋሩ ወልከኘለ ኢሳንለ ለለበ ኢላላ ዋመለ ዶቄ ድብደብረ ሂንዱፍኔ አመዋን አከጀረመ ኢሳን ዱርሰኒ ቤከኒሩ ቁልቁልች ዳዊት ከራወት ቅዱስ ዳዊት ያለውን የዘመረውን እንግዲህ አትርፎ የከበረ ቆፍሮ የከበረ ቡፋቴ ከንት ከበጀመ እራ ይርሰሞ ከንት ጋፈተመ ጀቹ ከነዛኔ ፓርፈተን መጣ ባለ ንብረቱ